ተቀመጪ እኔ ላንቺ እዛ ስንት ነገር እለፋለሁ ለነገ ህይወታችን ብዬት እንደዚህ እለፋለሁ አይደለም እኮ ፍቅር ወንድሜ ነው አለው ወይ አክስቴ ልጅ ነው ብዬ አስተዋውቃለሁ በቃ ፋራ እኮ ነው ከብት የሆነ ጅብ በነዱት ነው የሚነዳው እና ያ ባልሽ ግን እንዴት ይደውላል ባልሽ ይደውላል ያገገማ ወቅቱ እንዴት እንዳስጠለኝ ተኝቶ ማንኮራፋት ሌላ ምንም የሚያውቀው ነገር የለም በዛ ላይ ደግሞ ካንተ ጋር አይመሳስ ማለት እሱ የሆነ ነገር ሊያደርግ እንደ ወንዶች ምናምን ሊወጣው ምን ፋራ ነው አንተ ጋር ሊሟከት ሰባያነሳ እኔ ጋር ቢመጣ ራሱ የእውነቴን ነው እንዴ ለምን እሱ ሰርቶ ያመጣል እኔ እናንተ ደግሞ ፍቅራችንን እንቀጥላለን ቆይ አትቸኩይ ትንሽ ቆይት ውሃ ነገር ልጠጣና ዋንጭልኝ አንዴ ዋንጭልኝ በላ እዛው ረበሽኳችሁ እንዴት ነህ ትደህና አዎ ደህና ነኝ እንትን እኮ ነው የእህቴ ልጅ ነው እንግዲህ ቤተሰቦቼ ልጅቷን ለማጥመድ እንግዲህ ለኛ በጣም ቀላል ነበረ ወንድማችን በሰጠን አድራሻ መሰረት እዚሁ ኢትዮጵያ ውስጥ ነው እንደለሚኖሩት እሱ የፊልድ ስራ ነበር የሚሰራው ብቻ ሳይሆን ከሌላም ሰዎች ጋር ግንኙነት ታደርጋለች እሱ ጋር ከጓደኛው ጋር ማለት ተሻፈደበት ነበር ጓደኛው ላይ ነው ያንን አጋጣሚ እንግዲህ ተጠቅመን በጓደኛው በኩል ገብተን ነው በወንድማችን ጓደኛ በኩል ገብተን ነው እንግዲህ ልጅቱን እውነታውን ያወጣጣነው ማለት ነው እንግዲህ ክትትል አድርገናል ብዙን ማሳየት ስላልተፈለገ ነው ባልየው ስላልፈቀደልን ነው የክለቡን ብቻ ላሳያችሁ ክለቡ ውስጥ ከሌሎች ወንዶች ጋር ተጨፍራለች ትጠጣለች ልደቴ ነው እያለች ምናምን ብዙ ወንዶች እንዲያከብሩላት ብር እንዲሰጣት ታደርጋለች ብቻ ብዙ ነገሮች አሉ እንግዲህ ቤተሰቦቼ ከጎኔ ማን አለ ባሌ ምንድነው ፍቅረኛዬ ምንድነች የሚለው ነገር እንግዲህ አጣርታችሁ ፍቅረኛ ያዙ እንግዲህ ይላለው ይመቻችሁ ያሊ ፍቅር ቢደቦና እኔ ራሱ በጣም ነው የምናፍቀኝ ታውቂያለሽ ምንም አታመጭልኝ ትንሽ ቁጭ እንበልና እናውራ እስኪ በእናትሽ ናፍቀሽኛል ደግሞ እኔስ ብትል እንዴት እንደናፈቀኝ እስከማገኝሽ እኮ በጣም ነው የምቸኩለው ታውቂያለሽ ያንተ ነገር ደግሞ ባለፈው ቸኩላለሁ ስራ ላይ ብላለች አዎ ያው ታውቂያለሽ እኔ ደግሞ ያው በስራም ቢዚ ስለሆንኩኝ ቶሎ ነው በቃ አገኘሁሽ ውጥት ብዬ መሄድ ነው የምፈልገው ለዛ እኮ ነው ስራ በጣም ነው እንደዛ እና እኔ ብዙ ሰዓት ውስጥ ጨርስባለሁ ኧረ ጨርሽብኝ ምን ቦታሽ እና ያ ባልሽ ግን እንዴት ይደውላል ባልሽ ይደውላል ያገገማ ወቅቱ እንዴት እንዳስጠለኝ ተኝቶ ማንኮራፋት ሌላ ምንም የሚያውቀው ነገር የለም በዛ ላይ ደግሞ ካንተ ጋር አይመሳስ ከኔ ጋር አይመስልም እንዴ ከኔ ጋር አይመሳሰል አይመስልም እስኪ ደርበኝ ቆይ ምን እንደዚህ የምትሆነው ምን አራኩሽ የለህ ምን ዛራል አይ ነገር ስራን ዝም ብዬ ሳይ ያለ ራሱ አይመስለኝም አይ አይደለም መቸኮል የለብንም ምን መሰለሽ እኔ በጣም ስለምወድሽ እንደዚህ ቸኩይና ወደ ሌላ ነገር ውስጥ መግባት በጣም ነው ፈረው ለዛ እኮ ነው ስለምወድሽ እኮ ነው ለሌላ አይደለም ስለምትወደኝ ነው ስሜቴን የማጠብቅልኝ እንዴ በጣም ነው የምወድሽ አታውቂም እንዴ እንደምወድሽ ስለሽ በቃ ላስጨንቅሽ አትፈልግ ይሄልሽ ምን አለ መሰለሽ ለምንድነው የኔ ነገር መቸኮል የለብንም በቸኮልን ቁጥር ፍቅራችን ይቀዘቅዛል ገባሻ ማለት ብቻ አንተ እንደዛ ገገማ እኔ ማሰብ ራሱ አልፈልግም ግን ቆይ እሱ እንዴት ነው የሚያስደስተሽ ስለሽ የሆነ የጠላሽበት ፓርት ምንድነው ጅል ነው እኔ ብቻ ሳገኝ የነበረ ሰው አይደለም ስለሽ አልወደድሽውም በደንብ አልወደድሽውም ምን ይወደዳል የስራ ሰው አይደለም ስራ ይሰራ ኧረ ወይ ሁሌ ስራ እንዳደረግ እንጂ ስራ ያው እየሰራ መሰለኝ እንደዚህ አድርጎ የሚያኖረኝ ያው ጎበዝ ነው ወንድ ልጅ አይደለም ምክንያቱም ሰርቶ ማግኘት አለበት ሰርቶ አንቺን ማስደሰት አለበት ለዛም እኮ ነው እየተሯሯጠ ምናምን ነገር አንቺን ለማስደሰት ጥረት የሚያደርገው ለዛ ይመስለኛል ግን ያው ካንቺ ባላቀም ማለት ነው ያው እኔ እኮ ስልሽ ለአንቺ ጥላቻ ኖሮ ምናምን አይደለም እንደዚህ የምልሽ
በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ደግሞ ይሄ ፍቅራችን በጣም እንዲቀጥል ፈልጋለሁ። በቃ አለ አይደለ እኔ ከአንቺ ጋር ልጆቹ ልጅ ምናምን ነው የምፈልገው። ግን ስልሽ ከሱ ጋር ያጣሽውን እኔ ጋር እንድታጭ አልፈልግም። ግን በዛ አጋጣሚ ደግሞ የእሱን ጉድለቶች እንድነግር እፈልጋለሁ። ምክንያቱም እኔ ማስተካከል ስላለብኝ የእሱን ጉድለቶች ማለት ነው። እንዴ ሁሉ ጊዜ አይደል እኔ የምነግርህ? አዎ ትነግሪኛለሽ፣ ግን ያው በደንብ እዛ ላይ ደግሞ እንዳንተ ፍቅር የለኝም ለሱ ታውቃለህ። አንተን ያክል አልወደውም ስልሽ እኔና አንቺ አሁን ለምሳሌ ተጋባን ምናምን የሆነ ትዳር መሰረትን ልበል፣ ድንገት ቢሰማ ምን ሊያደርገን ይችላል? እስኪ እንደው አንቺንስ ምን ሊያደርግሽ ይችላል? ማለት እሱ የሆነ ነገር ሊያደርግ እንደ ወንዶች ምናምን ሊወጣው ምን ፋራ ነው አንተ ጋር ሊሟገት ሰባ ያነሳው እኔ ጋር ቢመጣ ራሱ የእውነቴን ነው እንዴ። ለምን እሱ ሰርቶ ያመጣል፣ እኔ እናንተ ደግሞ ፍቅራችንን እንቀጥላለን። ወንድሜ ነው እላለሁ ወይ አክስቴ ልጅ ነው ብዬ አስተዋውቃለሁ። በቃ ፋራ እኮ ነው፣ ከብት የሆነ ጅብ በነዱት ነው የሚነዳው። ስለሱ አታስብ ስልሽ እኔ እኮ ደስ ይለኛል እዚሁ ቤት አሁን ለምሳሌ እኔና አንቺ ብንቀጥል ደስ ይለኛል። የዛን ያክል የዋህ ከሆነ እኔ ችግር የለብኝም ከአንቺ ጋር ለመኖር ወደኋላ አልልም። ግን በዚህ አጋጣሚ አሁን ለምሳሌ የእሱ ዘመድ ምናምን ቢመጣ ወይ የእሱ የቅርብ ጓደኛ ምናምን ቢመጣ እዚህ ቢያየን ሁለታችንም ምን ሊፈጠር ይችላል? እባክህ ዋናው እሱ ማሳመን ግድ የለም። ለጓደኛው እንዳንተ የምታስበው እሱ ያስረዳዋል፣ እኔ ለእሱ አስረዳለሁ፣ እሱ ደግሞ ያስረዳዋል። ቀላል ነገር ነው። ባይሆን እኔ እናንተ የጀመርነው ስልሽ እንጨርሳለን፣ ችግር የለውም ይደርሳል እንዴ። እኔ በቃ ስለሱ ማውራት አስጠልቶኛል እንዴ። ምክንያቱም እዚህ ጋር ምን አለ መሰለሽ እሱን ሙሉ ለሙሉ ከህይወታችን ንቅል አድርገን ስናወጣው ነው የኔና አንቺ ታሪፍ ነው። በቃ እሱ ምንም የሚያሳስብ ጉዳይ አይደለም እያልኩ እኮ ነው አይደል? እኔ ያሳስበኛል ለምን እንዴ? በጣም ነው ምን ጥያቄ ያለው ስለሞትሽ እሱ የሚያሳስብ ጉዳይ ነው። አንደኛ ነገር ምን አለ መሰለሽ እኔ ካንቺ ጋር ፍቅር ጀምሬ በቀጠልኩ ሰዓት ደግሞ ከእንደገና ከሱ ጋር ያለሽ ፍቅር ቢያገረሽና ከሱ ጋር በቀጥሉ እኔ በድጋሚ ይጎዳል እንዴ? እኔ ለሱ ፍቅር ቢኖረኝ ኖሮ አንተ ጋር ነበር እንዴ? አንተ ጋር ነበር ደግሞ እንዳንተ መቼ ማንን ልወድ አልችልም። ይኸውልሽ በቀጥሉ ድንገት ከሱ ጋር ያላችሁ ፍቅር ቢቀጥል እኔ ነው ወደ ዳር ብትልኝ በዛን ሰዓት እኔ በቃ እንዴ ተዛኩ ነው እኔ አንተ በማንም ልቀይር አልችልም። እሺ አሁን ከህይወታችን እንዴት አድርገን እናስወጣውሽ? ለአንተ እንድትለፋብኝ እንድትሰራብኝ አልፈልግም። ለእኔ ብቻ አንተ ጊዜ መስጠት ነው የሚጠበቅብህ። እሱ ባለበት ይቀጥል ይሻላል። እሱ ይስራ፣ እናንተ ደግሞ እዚህ ላይፋችን እናደርጋለን። እሺ ለክ ይቻላል። እና ከዛ በፊት ደግሞ አንድ የምነግርሽ ነገር አለ። የሱ ቤተሰቦች እዚህ በቅርብ አሉ እንዴ? እናት አባቱ እዚህ ናቸው? የሱ እዚሁ አካባቢ ናቸው ስልሽ እዚሁ ከተማ ውስጥ። እሺ የነሱ ቤተሰብ አንተ ጋር ምን ይሰራል እንዴ? እኛ ምን አገባን ስለሱ ቤተሰብ? ይኸውልሽ እነሱም እኮ ተጽዕኖ እንዳያሳድሩብን ነው። እኔና አንቺ በቃ ጥሩ የሆነ ጊዜ እንዲኖረን ፈልጋለሁ። ጥሩ ትዳር እንዲኖረን በማል የሆነ ኮተታኩተት እንዲገባ ስለማልፈልግ ነው። ሌላ ነገር እኮ አይደለም። እነሱ ወጣ ያለ ቦታ ነው ትራቅ ያሉ ናቸው። ስለዚህ ስለኔና ስለአንተ ምንም የሚያውቁት ነገር የለም። ቢያውቁም ደግሞ ያው ምንም የሚፈጠር ነገር የለም ማለቴ መለየት ነው አይደል? ከዛ ደግሞ ስለይ አንተ ጋር ሆናለሁ አንተ ላይ ምን አሉልሽ ነው ገንዘቡ ነው የሚቀረው። ሁለታችንም ደግሞ መጀመሪያ በሆነ ነገር አይደል ገንዘብ እንቀበላለን። ከዛ የራሳችን ህይወት ኖረን ማለት አይደል? ደስ ይለኛል። እሺ እኔም መኖር በቃ እንዴ ባይሆን ቆይ አትቸኩይ፣ ቆይ ትንሽ ቆይት ውሃ ነገር ልጠጣና ከዛ ምን እንደፈለገ ነው ይችላል። ትንሽ ታገሽ እኔም አትቸኩይ። አንዴ ምን ነው አንተ እንደምወድሽ ታውቂያለሽ። አውቃለሁ። ስለዚህ እኔ እናንተ ቆይ አንዴ ቆይ ምን አለ መሰለሽ ዛሬ እንኳን ምንም ስራ የለብኝም አይደል? ስራ የለብኝም ታዲያ ግን ትንሽ መታገስ አለብኝ። ትንሽ ውሃ ልጠጣ። ውሃ አንቺልኝ አንዴ ውሃ አንቺልኝ
እንዴት ነህ? ደህና ነህ? አዎ ደህና ነኝ። እንትን እኮ ነው የእህቴ ልጅ ነው። የእህትሽ ልጅ? አላስተዋወቅኳችሁም ማለት ተዋወቀው እንጂ ባሌ ነው። ምነው ዳኒ የተዋለጅ ነው ያለው? ንገረኝ እንጂ። በነገራችን ላይ አብሮ አደግ ጓደኛው ነኝ እና በነገራችን ላይ ጌም ኦቨር። እሺ አይደለም እኮ ቁጭ በይ። እንትን ነው አይደለም። ይሄ አንተን እየጠበቀ ነበረ እና እያወራን ነበረ ተቀምጠን እና ልብስ እያወለቅሽላት ነው እንደምታወሩት? አይ አይደለም እኮ ሞቀኝ ብሎ ነበረ እና ራሱ ስቶ ነበረ ብቻ ለዛ ነው። ኧረ ተይ ለውሸትሽ እንኳን ምክንያት ፍጠሪለት። ፍቅር በቃ ሊደፍረኝ የሞከረ ነበረ። እኔ እንደዚህ እንደማደርግ አውቃለሁ። እሱ ባለትዳር ነው፣ የወደ ልጆች አባት ነው። እሺ የተከበረ ባለትዳር። እሺ እኔን አታምነኝም እኮ ለዚህ እኮ ነው እሱን የላኩት ከአንቺ ከጥርጣሬ ስላለ። ግን የላከው ሰው እኔን ለመድፈር እየሞከረ ነበረ። ተይ እስካሁን ራሱ በዚህ አዞን ባሽ ተቀበልኩት ይበቃል። ስሚ አንቺ ግን ምን አይነት ሴት ነሽ? አልገባም እኮ ቁጭ በይ እዛው። ያው ስለነበረው ነገር ሁሉ በካሜራ እየተቀረጸ እንደነበረ ወኪሽ በካሜራ አድርገን ነበር እዚህ ጋር ስንከታተልሽ ነበር። የምን ካሜራ? ተቀመጪ። እኔ ለአንቺ እዛ ስንት ነገር እለፋለሁ። ለነገ ህይወታችን ብዬ እንደዚህ እለፋለሁ። አይደለም እኮ ፍቅር ተቀመጪ። ትክክለኛ ማንነትሽን ነው ያወጣሁት። እንዲህ ምንም አላደረገሽም። የትኛው ማንነት? እሱን የራቅ ይኸውልሽ፣ እሱም ትዳሩን ለመፈተን እኔም ቢያጥን ጓደኛዬ ነው። እኔ አደርግለታለሁ። ዞሮ በዛም አለ በዛም ፈተናው ነው ጥቅሻል። አይደለም ፍቅር ይኸውልህ፣ እኔ አይደለም ተምረኝ ይኸውልህ፣ ሚስተኛ አይደለም እኮ ቤቱ ምናምን በስሜ ምናምን አድርግልኝ ምናምን ብለሽ ነበር አይደለ? አይሽዋ ታይሻል። ወርድ ያሰራውት ነው አንቺን ለማስፈተን። ብዙም አትደሰች። ይኸውልህ ወንድሜ አሁን ከሷ ጋር ያለን ነገር ማቆም አለበት። ገባ አይደለ? እኔ በስነ ስርዓት ለቤተሰብ ቤተሰብ በስነ ስርዓት አይመለከትም። እሺ አይመለከትም። ተቀመጪ። አንተስ ቢሆን ማነህ? ለኔ ጊዜ ሰጠኝ ታውቃለህ? ለኔ ጊዜ ሰጠኝ ታውቃለህ? እና ለነጋችን ብዬ አይደል እንዴ እንደዚህ ወይ ለነገ መቼ ነው እስኪ ወንድነት ወጣው የሚያውቅ? እኔ ሌላ ወንድ ጋር ባሌ ሊገርም ነበር። ምክንያትሽ ይሄ ነው? ይሄ 5-6 ደቂቃ ደስታ ምክንያት ነው የ5 ዓመት ትዳራችን የምታበላሽው? የ5 ዓመት ትዳር ቢሆንም የ10 ዓመት ትዳር ቢሆንም የሚያፈርሰው ይሄ ነገር መሆኑን አትዘንጋ። እና በቃ በዚህ ምክንያት በቴክስ ምክንያት ነው ሌላ ወንድ ጋር ሄድሽው ማለት ነው። ትሰማኛለህ? ቤተሰብ ራሳቸው ናቸው አንተን የሚድሩ። ገባ? ዝም ብለህ አትልከስከስ። ሰማኛ? አይመለከትም። ዝም ብለህ ከዚህ እያመጣ ሚስት ምናምን እያልክ ይዘህ አትምጣ። ቤትህንም ዝም ብለህ ንብረትህንም አታስወርስ። እኔማ በስመ አብ ላዞርላስ ነበር፣ ግን ይሄ ጥርጣሬ ስላለኝ ፌክ ማስረጃ ሰርቼን ሰጧት። የስም ማዛወር ምናምን በስምሽ ምንም የለም። እመኒ ሁለታችሁም እሰራላችኋለሁ። በደንብ ታውቀኛለህ አይደል? እሰራልሃለሁ። ቆይ ግን ላንቺ ያለኝ ፍቅር። ቆይ ተቀመጪ። ቆይ እኔ ካንቺ ቆይ ጠይቀሽኝ የተከለከልኩሽ አሁን ለማንኛውም ምንድን ነው የከለከልኩት? ቆይ አንቺ ጊዜህን፣ ፍቅርህን፣ ራስህን ሁሉ ነገር እና እሱ የት ሄድብሻል? ተቀመጪ። ቆይ ገና መቼ አወራን? አንድ ነገር ልንገር። አንተ ጠብቁ። በነገራችን ላይ እሰራልሃለሁ። እንግዲህ ተመልካቾቻችን የተፈጠረው ነገር እንግዲህ አይታችኋል። ድብቅ ካሜራም ስናስቀምጥ አይታችኋል። እዚህ ጋርም የተፈጠረው ነገር አይታችኋል። ልጅቷ እንግዲህ አራት እያወራች ብዙ ነገር እያወራች እንግዲህ አይታችኋል። እንግዲህ ወንድም ያልተፈጠረው ነገር ሁሉ አይታል። ምን ያስል የተሰማ ነገር ያየው ነገር እንግዲህ አይታል። የተፈጠረው ነገር ሁሉ እኔ እኮ በወሬ ደረጃ ነበር የምሰማው ይሄን ነገር ታደርጋለች፣ ግን በቃ እርግጠኛ ልሁን ብዬ ነው። ያው ስለእናንተም ስለምሰማ የምትሰሩትን ስራ ስለማውቅ እንዳጋጣሚ እንዳውም እየነዳው ነው ምናምን ብለኝ ነበር። ስለጋሚ ስደውልልህ መኪና ቆመክ ያወራኝ እና ይፈጠራል ብያለሁ። በቃ እኔ እምነቷ ምናምን ለማረጋገጥ እኔ ታማኝ ነች ወይ የሚለው ለማረጋገጥኛ ለመሆኑ ያው ብዙ ትዳር የሚፈርሰው በሰው ወሬ አይደለም። እኔ ደግሞ ጆሮዬን ሳይሆን አይኔ ለማመን ነበር የፈለኩት። ያው አየሁ። ይሄ ሀሳብ ደግሞ ከኔ ነው የመጣው። ስልክ ልጅቷ ያው እንደዚህ አይነት ችግር እንዳለባት አውቃለሁኝና ገና ሳያት ራሱ የሆነ በቃ ቅብዝብዝ ያለች ነችና እንዳየው እንደሰማው
እሱ ስታይ ራሱ የሚጥም ነገር የላትም ማለት ነው። ምንም የሚጥም ነገር የላትም። በቃ አንድና አንድ ገንዘቡንና ንብረቱን ቤቱን ብላ ነው የቀረበችው ማለት ነው። በስም ያዞርድ ምናምን ትለኛለች ብዙ ጊዜ እና እንደውም ፌክ አሰራውላት። በቃ እኔ እንደውም ላዞርዳት ነበር እሱ ነው ረገዝ ፌክ አሰራላትና ታማኝ ከሆነ ትክክለኛው ለና ማስረጃ ዳች ታሰራለት ምናምን ብሎኝ ፌክ እንትን ነው ሰርች እንደውም ያመጣውላት። እውነታውን እንግዲህ አይታል። እንግዲህ ከዚህ በኋላ እንግዲህ አንተም እንግዲህ መቀርበው ሰው አምነህ መቅረብ ነው። ከዚህ በኋላ ደግሞ ያለውን ደግሞ ከሷ ጋር አውርታችሁ መፍታት ያለባችሁ ብዙ ነገሮች አሉ። ተረዳኝ። አንተ ማጣቃቸው ብዙ ነገሮችም ይኖራሉ እዚህ ጋር። ያው ዞሮ የተከበሩ እናትና አባቶች አሉት፣ የተከበሩ ቤተሰቦች አሉት። እነሱ ቢቻል ስልክ እሱ ያው አብዛኛው ጊዜ በስራ ቢዚ ነውና እናትና አባቱ በስነ ስርዓት የሆነ እጮኛ አጭተውለት ቢያገባ የተሻለ ነው። ምክንያቱም በወግ ማድረግ ምክንያቱም እዚህ ጋር አሁን እሱን የሚቀርቡ ሴቶች በሙሉ በቃ የሆነ ንብረቱን ብለው ቤቱን ብለው ምናምን ስለሆነ ቢያንስ በቤተሰብ የመጣች ሴት ይሉንታም ይኖራታል ብዬ አስባለሁ እና በዛ መልኩ ቢያገባው እንደው በመክረው እስኪ ከሰማው ማለት ነው። ከትዳር በኋላ ያፈራነው ንብረት የኔ መኪና ነች እንጂ ሌላው እንዳለ ድርጅት ራሱ አውጪ መኪና ብቻ ነች። ከትዳር በኋላ የምትካፈል የምትችለው እሱ ነው ህጉም። ከትዳር በኋላ ከትዳር በፊት ባለው ነገር እንዳጋጣሚ ደግሞ ከትዳር በፊት ያፈራነው ንብረት እንዳለ በእኔ ስም አይደለም በእናቴ ስም ነው። ስለዚህ ምንም ማድረግ አይቻልም። መኪናው ብቻ ነው። እሱ ደግሞ ገንዘብ ቢደርሳስ ነው ምንም አልጎዳም። ያው እንግዲህ ጠንቀቅ ማለት አይከፋም። እንግዲህ እንዳያሃት ነው ዝታ ነው የወጣችው። ምንም ቢሆን ያው ጠንቀቅ ማለት ነው። አይታወቅም የሚፈጠረው ሴት ልጅ አንዳንዴ ችግር አለባትና ሰው ቀጥራ መነጋገር ልታስደርግ ትችላለች። ለተጓዳኛው ልትጠብቀው እሱ ያው በእርግጥ እሷም የመጣችበት አመጣጥ መጥፎም ሊሆን ይችላል። ስልክ አንደኛ ሴቶች ደግሞ ያው ብቻ ሁሉም ሴቶች ባይሆኑም የተወሰኑ ሴቶች ሊሆኑ የሆነ ገንዘብ ብለውም ሊሆን ይችላል የሚቀርቡ ገባ አይደለ? ፍቅርን ሳይሆን ገንዘብ ብለው በቀረቡ ቁጥር እንደዚህ አይነት ነገር ነው የሚፈጠረውና ያው በይበልጥ ደግሞ ፍቅርን ቢያስቀድሙ የተሻለ ነው ባይነኝ እኔ ማለት ነው። ከተገኘማ አሪፍ ነበር ግን አይገኝም እንጂ ያው አንተም እንግዲህ ጠንክረህ ፈልግ እንግዲህ ፍቅርን ያው የመጣችበትም ስለ አንደኛ የገንዘብ አታም ሊሆን ይችላል። ከዚህም በፊት በደህንነት ውስጥ የኖረች ሴት ልትሆን ትችላለች። በቃ ፍቅርን ሳይሆን ገንዘብን አስበልጣ ወደሱ ቀረበች። ከዛን ደግሞ ያው ገንዘብን ብለህ ስትመጣ ደግሞ ፍቅር የዛን ያክል አያስደስትም እና ሌላ ፍቅር ፍለጋ ትሄዳለህ እና ያ ነገር ይመስለኛል እሷንም እንደዛ ያደርጋት እንጂ ወደ አይደለም። ስልክ የመጣችበት አመጣጧ ነው እንደዚህ አይነት ነገር ውስጥ ሊከታት ይቻላል። መሀል ላይ የሚፈጠረው ነገር እንጂ ያው የራሷ ባህሪ ላይ ሆኖ ይችላል። የራሷ ባህሪ ላይ ሆኖ ይችላል። ብር ሲመጣ ብዙ ነገር ያሳስታል፣ ብዙ ነገር ያመጣል። ያው ለሷም እንግዲህ ልቦና ይስጣት፣ ለአንተም ልቦና ይስጥህና የተሻለ ነገር እንግዲህ እንድናይም ወደፊት ያደርገን። እንግዲህ ያው እኔ እንግዲህ በእኔ በኩል ያለውን እንግዲህ ስራ ጨርሻለሁ። እንግዲህ ተመልካቾቻችን የተፈጠረውን ነገር ሁሉ አይታችኋል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ ደግሞ እንዲፈተላችሁ ወይም ደግሞ እንዲጣራ የምትፈልጉት ነገር ካለ በታች በምናስቀምጥላችሁ ስልክ ቁጥር አሳውቁ። እናመሰግናለን።